ቀይ ቢጫ ሰማያዊ ቀይ ነጭ ቢጫ ሰማያዊ ቀይ ነጭ ቢጫ ቢጫ ነጭ ቢጫ ሰማያዊ ቀይ ቢጫ ሰማያዊ ሰማያዊ ቀይ ነጭ ቢጫ ሰላም ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በንስር አምባ ሚዲያ ዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ፕሮግራማችን ነው። በዛሬ ሀገረኛ ፕሮግራማችን አዝናኝ ጥያቄዎችና ቻሌንጆችን ይዘን ወደ እናንተ መጥተናል። በጥያቄዎቻችንና በቻሌንጆቻችን እንደምትዝናኑ ተስፋ እያደረግን የንስር አምባ ሚዲያ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ እንተዋወቅ፣ ስምህን ማን ልበል? ስሜ ዮናስ ሲሳይ ይባላል። እሺ ዮናስ። እሺ በቅድሚያ እንተዋወቅ፣ ስምሽን ማን ልበል? እሺ በቅድሚያ እንተዋወቅ፣ ስምህን ማን ልበል? ስሜ ባህሩ ስለሽ ይባላል። እሺ ባህሩ። ስምሽን ማን ልበል? መስከረም ይባላል። እሺ መስኪ። ስልክ ስንደውል ስንት ጊዜ ነው ጠርቶ የሚዘጋው? ካላነሱልን ማለት ነው። እስከ ስንት ጊዜ ነው የሚጠራው? እስከ 8 ጊዜ። 8 አይደለም ግን ቆንጆ ሙከራ ነው። አስተካክዩ። ለመቀነስ ነው ወይስ መጨመር? እንዴት ነው? ከነገርኩሽ ማያቂበታለሽ ደርሰሽበታል። እሺ ምናልባት 9። እሺ ስልክ ስንደውል ስልኩ የደወልንለት ሰው ስልኩን ካላነሳ የጥሪው ጊዜ ምን ያክል ነው የሚቆየው? ማለት ስንት ጊዜ ነው ጠርቶ የሚዘጋው? ቆጥረህ ታውቃለህ? 5 መሰለኝ። 5 አይደለም። አንድ እድል ልስጥህ። አንዴ አረጋ ደውለህ እስከ ስንት የሚቆይ ይመስላል? አንዴም አይደለም 5ም አይደለም 3 መሰለኝ የመጨረሻ ሙከራ። እሺ ስልክ ስንደውል እስከ ስንት ጊዜ ነው ጠርቶ ካላነሱልን የሚዘጋው? የሚጠራበት ስንት ነው? ስንት ጊዜ ነው የሚጠራው? አላውቀውም። ገምች። 10። ቆንጆ ሙከራ ነው። አስተካክዩ። አንድ እድል የመጨረሻ ልስጥሽ። 8 አይደለም 12 አይደለም። እሺ ስልክ ለአንድ ሰው ስንደውል እስከ ስንት ጊዜ ነው ጠርቶ የሚዘጋው? ቆጥረኸው ታውቃለህ? አስተውለህ ታውቃለህ? 8 ጊዜ። 8 ጊዜ። ቆንጆ ሙከራ ነው ግን አይደለም። እስኪ አንድ እድል ልስጥህ። 12 ጊዜ። 12 ጊዜ አይደለም። አረንጓዴ ጎርፍ ኢትዮጵያን ያጥለቀለቃት መቼ ይመስላል? አረንጓዴ ጎርፍ ያለ ይመስለኝ። ያለ ይመስላል። የለም። መልካም። እሺ አረንጓዴ ጎርፍ ኢትዮጵያን ያጥለቀለቃት በስንት ዓመተ ምህረት ነበር? አላውቅም። እስኪ በደንብ ስሚኝ። አረንጓዴ ጎርፍ ኢትዮጵያን ያጥለቀለቃት በስንት ዓመተ ምህረት ነበር? አታውቂም? እሺ አረንጓዴ ጎርፍ ምንድን ነው? ምን እንጃ። አትሞክሪም ማለት ነው? ኧረ ምን እንጃ። ምናልባት ልማት አይደለም። አላውቅም። እሺ አረንጓዴ ጎርፍ በስንት ዓመተ ምህረት ነው ኢትዮጵያን አጥለቅልቋት የነበረው? እሺ ያው በፈረንጆች ነው በእኛ በኢትዮጵያውያን በሲድኒ ኦሎምፒክ ነው። በሲድኒ ኦሎምፒክ ነው ኢትዮጵያን አረንጓዴ ጎርፍ በስንት ዓመተ ምህረት ነበር ኢትዮጵያን አጥለቅልቋት የሚያውቀው? የለም ማለት እንደዚህ ነገር ተከስቶ አያውቅም። እሺ አረንጓዴ ጎርፍ በስንት ዓመተ ምህረት ነበር ኢትዮጵያን ያጥለቀለቃት? አረንጓዴ ጎርፍ አለ ሲጀምር? አረንጓዴ የሚባል ጎርፍ አለ? ትክክለኛ መልስ ነው። እሺ የዱባይ ዋና ከተማ ማን ናት? ማን ትባላለች? የዱባይ ዋና ከተማ ቱርክ። የዱባይ ዋና ከተማ አላውቅም። እሺ የዱባይ ዋና ከተማ ማን ትባላለች? ዱባይ። ራሷ ዱባይ ናት። ራሷ ዱባይ ናት። እሺ የዱባይ ዋና ከተማ ማን ናት? የዱባይ ዋና ከተማ ራሷ ዱባይ። የዱባይ ዋና ከተማ ማን ነች? ዱባይ። የዱባይ ዋና ከተማ ማን ትባላለች? ራሷ ዱባይ ናት። ራሷ ዱባይ ናት። በጣም ጥሩ። እሺ ቀጣይ ቻሌንጅ አለን። ወደ ቻሌንጃችን እንሂድ። እሺ ይሄኛው ቻሌንጃችን ደግሞ እዚህ ጋር ሰማያዊ፣ እዚህ ጋር ቢጫ፣ ቀይ፣ ነጭ የሚል ጽሑፍ አለው። እኔ ስጠራልህ አንተ የምትነካው በጽሁፎቹ ነው እንጂ በፔፐሩ ከለር አይደለም። ቀይ ስልህ ቀይ የተጻፈበትን ነው የምትነካው። እሺ ገብቷል? በፍጥነት ነው ደግሞ እሺ የምንሰራው። እኔ በፍጥነት ነው የምጠራው። ገብቷል? እንጀምር። እሺ 1 2 3 እንጀምር። ቢጫ ቶሎ በል ቶሎ። እሺ መዘግየት አይቻልም። ቀይ፣ ነጭ፣
ሰማያዊ እኔ ራስ አሳሳከኝ። እሺ አትዘጊ። እሺ በትኩረት ነጭ፣ ቢጫ፣ ሰማያዊ፣ ቀይ፣ ቢጫ፣ ሰማያዊ። እሺ በጣም አሪፍ ቻሌንጅ ሰርተሃል። ጎበዝ። ጥያቄውንም መልሷል። አንድ ጥያቄ ብቻ ነው የሳትከው። የ100 ብር ካርድ ተሸላሚ ነሽ። እሺ በከለሩ በፔፐሩ ከለር ሳይሆን ስሙ አለ አይደል? እዚህ ጋር ሰማያዊ፣ ቢጫ፣ ቀይ፣ ነጭ ጋድ ሰማያዊ፣ ቢጫ፣ ቀይ፣ ነጭ እና እኔ ቀይ ስልሽ ይሄንን እንጂ ብትነኪ ይሄንን አይደለም። ፔፐሩን ሳይሆን ስሙ ላይ ያሉት ማለት ነው። ግን በፍጥነት እሺ ሞክር። ቢያንስ የ50 ሆነ 100 ካርድ ተሸላሚ እንድትሆኝ መልሽ በደንብ። እሺ እንጀምር። እሺ ቢጫ አትዘጊ በፍጥነት። እሺ እንደገና ልጀምር። እሺ ሰማያዊ፣ ቀይ፣ ነጭ፣ ቢጫ። ሰርታለች እኮ ጓደኛሽ። እሺ አንድ ድል ልስጥሽ የመጨረሻ። እሺ በፍጥነት እሺ እንዳዘገኝ። እሺ ነጭ፣ ቢጫ፣ ሰማያዊ። እንዴት የማይሆንም ቀለሙ ያሳስታል። እሺ እኔ ቆንጆ ተማምሰግረሽ ስጠራልህ ስሞችን እኔ በጽሁፎቹ ነው የምትነካልኝ። እሺ በፍጥነት ማለት ነው፣ በጣም በፍጥነት። እሺ ገብተዋል? ልቀጥል? እሺ ቢጫ አይደለም በጽሁፎቹ። እሺ ለምትነካልኝ በከለሮች ሳይሆን በተጻፉት ጽሁፎች። እሺ ልጀምር ነው፣ የመጨረሻ እድል ነው። እሺ በደንብ እንትን ብለህ። እሺ ሰማያዊ፣ ቀይ፣ ቢጫ። አፍጥነው። እሺ ቶሎ ቀይ ፎረሽክ። አንዴ የመጨረሻ እድል። እሺ ቀይ በጣም እናመሰግናለን። እኔ ስጠራልሽ በፔፐሩ ከለር ሳይሆን በጽሁፎቹ ነው የምትነኪልሽ። ቀይ ስልሽ ይሄን ሳይሆን ይሄን አትነኪ። ቀይ የሚባለው ቀይ ጽሁፉን ማለት ነው። ፊደሉን እሺ ፊደሉን ተረዲካ። ግን በጣም በፍጥነት ከዘገየሽ ፌል ያደርጋል። እኔ ስጠራልሻለሁ በአንድ እጅ ነው አንድ እጅ በሁለት እጅሽ መጠቀም ትችያለሽ፣ በአንድ እጅሽ መጠቀም ትችያለሽ። አንቺ በሚቀልሽ ማለት ጀምሪ። ቢጫ፣ ሰማያዊ፣ ቀይ፣ ነጭ፣ ሰማያዊ፣ ቢጫ። እርቄሽ በይ ነው። እሺ አንድ እንሞክራለን። ቀይ፣ ነጭ፣ ቢጫ፣ ሰማያዊ፣ ቀይ፣ ነጭ፣ ቢጫ። አንደኛ ቀላል ነው። በጣም ለኔ ሲምፕል ነገር ነው። ለዚህ በደንብ ጥያቄውን ቻሌንጅን ሰርታለች። የ200 ብር ተሸላሚ ነች። ውድ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበረ። በፕሮግራማችን እንድትዝናናችሁ ተስፋ እያደረግን ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።